سلام سلام ناي نقص تريا ቻናል ተኸታተልቲ هما ያኻትኩም ደህና ዳኻትኩም ምጥዕና ሰላሜና እግዚአብሔር ይመስገን لما عندنا ሳምቡሳ ለሐምላ ሰርሕ ቀዩ ሳምቡሳ ንሰርሕ ኢና ና መጀመሪያ ረመዳን ስለሆነና ንሽተን ቅርጽ አብና እንደሆነ ቀንጥፋብና ቪዲዮ እስከ መጨረሻ ረይድና ማለት እዩ ላይክ ሼር ሰብስክራይብ ሄትርሳዕ ደቃ ቤት ወይ ሁላችሁ እዚህ ያላችሁ ላይክ ሼር ሰብስክራይብ ያደርጋችሁ እህታችሁ አበረታቱን ማለት ነው። አይመችም ረመዳን ላይ ዩቲዩብ መስራት አይመችም። በጣም እዚህ ሽንኩርት አመሳመስ አድርጋለሁ። እዚህ ኩዝባራ አለኝ ነጭ ሽንኩርት ከኩዝባራ ቅሩንና ፍልፍል ሮሚ ያለኝ ማለት ነው። እንደዛ አዘጋጅቻለሁ። ሽንኩርት እያመስኩ ነው። እዚህ ቆንድ በርበሬ አለኝ፣ ፍልፍል አለኝ፣ መልህ አለኝ እና ቆንድ በርበሬ ይባላል። ይሄ ደግሞ በሀገራችን ሀባ አስወድ ማለት ነው። ቆንድ በርበሬ ይባላል። እዚህ ደግሞ መልህ አለኝ። እዚህ ደግሞ ፍልፍል ማለት ነው። በርበሬ ነገር ማለት ነው። ትንሽ ነው የማደርገው እና እዚህ ደግሞ መሸከል ይባላል። ይሄ ደግሞ ቡኻራት መሸከል ይባላል። እና እንደዛ አድርጌ አስተካክዬ ሽንኩርቴ እያመስኩ ነው። ትንሽ ቀይ እስከሚሆንልኝ ዘይት አደርጋለሁ። ቀይ እስከሚሆን ድረስ ሳምስ እያደረግኩ እንደዛ አድርገን ሰርተናል ማለት ነው። የመጀመሪያ ረመዳን ስለሆነ ብዙም እንትን አላልንም ማለት ነው። እና ውዶች ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌ አበረታቱኝ እህታችሁ ማለት ነው። እንዴ አግዙኝ እንጂ እንተጋገዝ። እናንተ ላይክ አድርጉ እሺ። ሩቢንፎን እና ላይክ ሼር እያደረጋችሁ አበረታቱኝ ውዶች ሁላችሁም ወዳችኋለሁ፣ አከብራችኋለሁ። የዛሬ ውሎዬ ይሄን ይመስላል ማለት ነው። ቪዲዮ እስከ መጨረሻ ካያችሁልኝ አመሰግናለሁ። ኮሜንታችሁ ፈልጋለሁ። እንደዛ አዲስ ነገሮች ከሰራሁ አመጣላችኋለሁ። በነገራችን ላይ እኔ ጽዳት ስለሆንኩ ምግብ መስራት የኔ አይደለም እና አንዴ እንደዚህ ረመዳን ብቻ ነው የሚገባው መጥበህ ማለት ነው። እና እንደዚህ እያደረኩ እየሰራሁ ነበር። ይሄን ይመስላል። ሽንኩርት እስካሁን ቀይ አልሆነምና እያመስኩ ነው። እና ውዶችዬ እወዳቸዋለሁ። ዘይት እየጨመርኩ ነው እና ዘይት ጨምሬያለሁ። ዘይት ከጨመርኩ ደግሞ ትንሽዬ ቅመሞች አደርጋለሁ በኋላ ማለት ነው። እና እንደዛ ስለሆነ ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ እንዳትረሱ ማለት ነው። ወዳችኋለሁ። እዚህ ደግሞ ሁለት ማጂ አድርጌያለሁ ማለት ነው። እዚህ ቅመም እየጨመርኩ ነው። እሺ ቅመሞች እየጨመርኩ ነው እና ወዳችኋለሁ። ባይ ባይ። ቪዲዮ እስከ መጨረሻ እዩልኝ። ሰላም ሰላም ናይ ንግስት ራያ ቻናል ተኸታተልቲ በየኻትኩም ደህና ዳኻትኩም መጥዕና ሰላሜና እግዚአብሔር ይመስገን። ለማዓንቲ ረመዳን ሳምቡሳ ሰራሕና እዩ ጋይስ ዋይ ረመዳን ሃመን ህብኣኻትኩ ሳምቡሳ ምስራሕ ማለት እዩ ሃፍትኻትኩ ኣብ ዝለሓመኽሩ ሽንጉርቲ ገብረሉ እንቀጣም ቃርጸልኩም ፍሬት ኣረጸ ቃሪና ይቅርታ ሽንጉርቲ ክልተ ሽንጉርቲ ተብረየ همز بنا أبسل نبل عاوز لا وكزبرة بقدرنا زنهني كزبرة بقدرنا على شنكرتي فلفل رومي كأو خلطة مكعبات ماجي عاوز مشكل هني بخارات مشكل عاوز قرن عاوز لا فلفل أسود مالتي فلفل أسود يبقى بعرب بإثيوبيا من دنا مبالو زمل حالين ይሄ ደግሞ ፍልፍል መጥፎን አለኝ ማለት ነው። ይሄ ቡኻራት መሸከር ሁሉ አይነት የያዘ ነው። ኮሙን አለኝ እዚህ ኮሙን በዚህ ተጠቀማለሁ ማለት ነው። እና ይሄን አድርጌ መጨረሻ አሳያችኋለሁ ማለት ነው።
እዚህ ነጭ ሽንኩርትና ፍልፍል ሮሜ አስገብቻለሁ። ከዛ ማካባት ሁለት ማለት ነው። ሁለት ፍሬ ነው የተጠቀምኩት። ከዛ ፍልፍል ሮሜ አድርጌያለሁ ማለት ነው። እንደዛ አድርገን በስነ ስርዓት እሳት ቀነስ አድርገን ይመታዋል ማለት ነው። በጣም መጣፈጥ ነው የሚሆነው። ከዛ ኩርኩም እንጨምራለን ሎን ትንሽ እንትን እንደምሆንልን ማለት ነው። እንደዛ እያረኩ አሳያችኋለሁ። በጣም የሚያምር የሚጣፍጥ ነው የሚሆነው ማለት ነው ውዶችዬ። ከዛ ይሄ ቡኻራት መሸከል ያልኳቸው ይሄ ነው። አንድ ማንካ እናደርጋለን። አንድ ማንካ ከግማሽ ቡኻራት መሸከል። ይሄ ደግሞ ትንሽዬ ማንካ የሻይ ማንካ ኩርኩም እናደርጋለን ማለት ነው። እንደዛ አድርገን በደንብ ማቀላቀል አለብን። በደንብ መናፈር አለብን ማለት ነው። ከረሩ ቀየር ይላል ራሱ። ከሮር ከቀየረ በጣም ይጣፍጥ ይሆናል ማለት ነው። እሳት በደንብ መምታት አለበት። እሳት ተቀንሶ እንደዚህ የሚያምር ይሆን ማለት ነው። አንድ እጄ ካሜራ ይዤ አንድ እጄ እያመስኩ ስለሆነ አልተመቸኝም እና ወዴት ምን እየሰራሽ ነው እንዳትሉኝ ማለት ነው። እንደዛ አድርገን እንሰራለን። በነገራችን ላይ መልህ አላደረኩም ገና አይቸው። እኔ ደግሞ በነገራችን ላይ እኔ ራሴ ጾመኛ ስለሆንኩ ጨው ምናምን በእጄ ነው ማገባው። አስገብቼ አልቀምሰውም። ዝም ብዬ እሰራለሁና ጥሩ ነው የሚመጣው ማለት ነው። እና ረመዳን እንደዚህ ሳምቡሳ የመናፍቃችሁ ሰዎች የት አላችሁ? የመዳም ቅመሞች ማለት ነው። እና እንደዛ ነው። ይሄን ይመስላል የሚያምር እና ይሄን ነው ኩዝባራ ያስገብቼ ጨርሻለሁ። አሁን ሽንቡሳ መጠቅለል ብቻ ነው የቀረኝ ማለት ነው። ጠቅዬ ደግሞ አሳያችኋለሁ ማለት ነው። ወዶች ይሄን ይመስላል። አዳማ ከፌ ወርማት ነው እና ይሄን ይመስላል ማለት ነው ወዶችዬ። የዛሬ ሳምቡሳችን ሰርተን ጨርሰናል። ይሄን ይመስላል። ከዛ እናስተካክለዋለን እንደዚህ ያደርግን ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ንግስት ራያችሁ ቻናል ተከታተሉት። ላይክ እያደረጋችሁ ግቡ ማለት ነው። እንወዳችኋለን፣ እናከብራችኋለን። የዛሬ ውላችን ይሄን ይመስላል። ባይ ባይ። ሰላም ሰላም ውዶችዬ፣ እንኳን አደረሳችሁ። ረመዳን ከረም ብለናል። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ረመዳን እንዴት ይዛችኋል? ይኸው እኛ ረመዳን ሳምቡሳ ሰርተን ጨርሰናል። ሳምቡሳችን የዛሬ ይሄን ይመስላል። በዚህ ደግሞ ጅቡና አለ። እዚህ አስተካክለን ጨርሰናል። እዚህ ገና እየሰራን ነው ማለት ነው። በጣም ይጣፍጣል። ይሄ ለሃም ነው፣ ይሄ ጅቡና ነው ማለት ነው። እና ሰርታችሁ ጨርሻችሁ ወይ? እናንተስ የት ናችሁ? የት ደረሳችሁ? አስተያየታችሁ ንገሩኝ ማለት ነው። ትንሽ ቀንጨፍ አድርጌ ቪዲዮ ሰርቻላችኋለሁ። እና እንኳን አደረሳችሁ ብያለሁ ውዶችዬ። ረመዳን ከሪም ብለናል። በሰላም እንደጀመርን በሰላም ያፈጽመን ማለት ነው። ሰላም ሰላም ናይ ንግስት ራያችሁ ቻናል ተከታተልቲ ሀመያ ካትኩም ዳህና ካትኩም ይጣና ሰላሜና እግዚአብሔር ይመስገን። ለማንት ረመዳን ከሪም ለና ደቂ ዓበይቲ ወይ ረመዳን ቋብ ዝሐኩም እንቋብ ዝሐኩም ላይና ይኸው ሳምቡሳ ሰርሕና ነና እዚ ለመጀመሪያ ነገና እዩ ሃምዝብና ሰርሕና ገና ዝለን ይርእይዎ እና ሃምዝብና ሰርሕና ነና ለማንት ረመዳን የዛሬ ረመዳን ይሄን ይመስላል ማለት ነው። ረመዳን እና ረመዳን ለማንት ብለና ዘይ መስል እዚህ ጋር ዝልቦና ነቅምጥና እና እንደቃ ቤት ወይ ሀመይ ትሪኡ ወቅፋት ረመዳን ሀመይ ነው ባህና ረመዳን ዛት መስል ንስ ብላ ምጥ እንደለት ያና ረመዳን ሰራህና ያመልት ያዝም ነው
كاوز علبة هنزلوا تقمت بوز مالت هي تحزكم بس مسرعات إنها ديك عبيت واي رمضان كريم. هذا رغم 10 ساعات خوين دي هرسنا لنا كنا 12 ساعات كنا هلتنيانا مالتنا ودوتي هني مسلال سامبوتاችን ግማሹ በለሐም ግማሹ በጅብና ነው የተሰራ ዛሬ ማለት ነው። አሁን ገና ሰርተን እየጨረስን ማለት ነው ውዶች። የረመዳን ከሪም እሺ ቀና ደረሳችሁ። የአመት ሰው ይበልን። የመጣ አመት አንሰራ ሀገራችን እንገባለን እንዳለን እዛ እንጠብቃለን። ሁላችሁ እንደኔ ናችሁ። እኔ የመጣ ረመዳን በቃ ሀገሬ ነው የምገባው ብዬ አስተካክላለሁና በአንድ የምንም ነገር ሳልሰራ ረመዳን ይደርሳል ማለት ነው። ምን ትላላችሁ? አይዞን አይዞን፣ ያልፋል፣ ሁሉም ያልፋል። እሺ ታገሱ። ትዕግስት ብቻ ነው። እንደዚህ ያደርጋችሁ ማስተካከል ማለት ነው። ከዛ ስታወጡ ፍሪጅ ላይ ስታስቀምጡ ቆንጆ ነው መሆናላችሁ ማለት ነው። ጽድት ደለ ይድኾን ማለት ደቂ ዓበይቲ ወይ እንዝብኸን ሳምቡሳኸን ያረፍረፍኽን ታቁምጣ ማለት ደቂ ዓበይቲ እና ካሜራ ጽሬት ይቅርታ እና ይሄን ይመስላል። ሳምቡሳ ድነፈቀክን መናኸን አነ ብጣዕሚ እድፈት ሳምቡሳ ከዝግን ጾም 40 ስለድኾነ ግዴታ ሳምቡሳ መላእየለይ ማለት እዩ። ግን ብብርሽን ሰርሐ ክበልዕ እየ ደቂ ዓበይቲ ወላ ረመዳን ይሄን ይመስላል። እዚ ብጅብና ኢድናረ እዚ ብጅብና ማለት እዩ። ብጅብና ዝወድናና ብዙ ሰርሕና ነና ብጅብና ለልሓም ማለት እዩ። ዝለል በልሓም የተሰራ እንደዛ አድርገን እንደዚህ እያደረግን እናስቀምጣለን፣ እንሰራለን። እንደዛ እያደረጋችሁ ሰርታችሁ ፍሪጅ ላይ ስታስቀምጡ ቀለል ይላችኋል ስራው ማለት ነው። እኔ በነገራችን ላይ ጽሬት ስለሆንኩ ምግብ እኔ አልሰራም። እንደዚህ ረመዳን ግን አግዛታለሁ ጓደኛዬ ማለት ነው። ብቻዋ ስለሆነች እኔ ረመዳን ላይ ስራ መጥባህ ላይ አልገባም። ግን በቃ ረመዳን ብቻ ነው የምንገባው። ረመዳን ፈጣይር ሰራለሁ፣ እንደዚህ ሳምቡሳ ሰራለሁ ምናምን እያልኩ አግዛታለሁ ማለት ነው። ሹርባ ምናምን እሷ ነው የምትሰራው። የኔ ስራ ሳምቡሳ እንደዚህ መስራት ነው። ስራ አይደለም ግን ዝም ብዬ ላግዛት ብዬ ነው። ረመዳን ስለሆነ ታውቃላችሁ የረመዳን ስራ እንዴት እንደሚበዛ ማለት ነው። እና ለዛ ነው ለላ አይደለም ወዶችዬ። እና ወዳችኋለሁ። ላይክ ኤንድ ሼር ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ሳምቡሳችን ይሄ የአሁን አመት በጣም ትንሽ ነው የሰራው። ያለፈ አመት እንደዚህ 3 ሰርተን ነበር። አሰሪያቻችን ደግሞ ቤት ላይ ስለነበረ አሁን ግን ታሞ ሕክምና ላይ ነው ያለውና ዱአ አድርጉለት። ጤናው ተመልሶ ወደ ቤት እንደሚመለስ ተስፋ እናደርጋለን። እንወዳሃለን አባታችን። እውነት ታሞ ሕክምና ነው ያለውና በጣም ነው የሚያስጠላው ነው። ረመዳን ራሱ አይመስልም ማለት ነው። ይሄን ይመስላል። ዛሬ ማለት ነው ፈታ እንሰራለን። የረመዳን መጀመሪያ ቀን ነው። ፈታ እንሰራለን። ይሁን እንዛለ ዘባዴ ጣሐኒያ ሌሞን አድርጋለሁ። ከዛ ፍልፍል አስወጥ ማለት ነው። እዚህ ደግሞ ለሐም ወፍረም አለ። እዚህ በጅንጃን በጣጥስ አለ። እዚህ በጣጥስ በጅንጃን አለ ማለት ነው። እንደዛ አድርገን ለሐም እንደዚህ እናደርጋለን። ለሐማችን ማለት ነው በጣም ነው የሚጣፍጡት። የኔ ረመዳን ሁሌም እንደዚህ ነው የምሰራው እስከሚጀመር እስከሚያልቅ ድረስ ማለት ነውና እንደዛ አድርገን ሰርተን ከዛ ልገማት እንሰራለን፣ እናሳያቸዋለን ደግሞ ማለት ነው። ልገማት ደግሞ እናሳያቸዋለን። የረመዳን መጀመሪያ ቀን ደግሞ እቺ ማለት ነው። እቺ ትንሽ የሰው ናት እና እንደዛ አድርገን
በጣም ነው የሚጣፍጠው። ደስ ይላል። ሰርታችሁ ሞክሩት። هذه روبينا لا لا هذا فيديو እና ጓደኞቼ እንደዛ አድርጋችሁ ረመዳን ከሪም ብለናል። እንደዛ አድርጋችሁ ከዛ በኋላ ይሄን እናደርጋለን ማለት ነው። አድርጌ ያሳያችሁ እና ይኸው ጨርሰናል። ይሄን ይመስላል ማለት ነው ውዶችዬ። ጨርሼ ይሄን ይመስላል። ከዛ በኋላ ትንሽ ኩዝባራ ምናምን አደርጋለሁ ማለት ነው። ሃይ እና እንደዛ አድርገን ሰርተን ጨርሰናል ማለት ነው። የዛሬ እቺ ትመስላለች ቁርሳችን።